በስደት በረሃብ በችግር ያሉ ወገኖቻችንን አንተ በቸርነት ጎብኛቸው። ቅዱስ አምላክ ሆይ በሥጋም በነፍስም በመንፈስም ሀገር የሚመሩ ሕዝብ የሚያስተዳድሩ መሪዎች ልቦናውን ማስተዋሉን ጥበቡን ያድላቸው። አምላካችን ሆይ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤትን ታሳድርብን፣ ቃል ኪዳን እንድትጠብቀን በዚህች ዕለት መታሰቢያ የተደረገላቸውን እግዚኦ አርኅነ ሰዓታት ወርቂቆ አዕማዲከ ዘርአብሩ ኃይለ ሚካኤል አማ ገብርኤል ወለተ ኪዳን አጸደ ማርያም ጽጌሃና ሴተ ማርያምን አንተ አገረ ሕይወት መንግሥተ ሰማያትን አውስልን። ቅዱስ አምላክ ሆይ በዚህች ዕለት አስቡን አትርሱን ብለው በጸሎተ ማርያም የተማጸኑትን ኃይለ ሚካኤልን፣ ምስራተ ገብርኤልን፣ አስበ ሥላሴን፣ ተክለ ጊዮርጊስን፣ ወልደ ገብርኤልን፣ ክንፈ ገብርኤልን፣ ገብረ አምላክን፣ ኃይለ ኢየሱስን፣ ወልደ ጊዮርጊስን፣ ወልደ ሥላሴን፣ ወለተ ብርሃንን፣ ወለተ ጊዮርጊስን፣ ጸባ ገብርኤልን፣ ወልደ ኪዳንን፣ ወለተ ዮሐንስን፣ ገብረ እግዚአብሔርን፣ ወለተ ተክለ ሃይማኖትን፣ ጽጌ ማርያምን፣ ወለተ ጻድቅን፣ ኃይለ ገብርኤልን፣ ስምረተ ወልድን፣ ወልደ አማኑኤልን፣ ወለተ ኪዳንን፣ ረድኤተ ድንግልን፣ በትረ ማርያምን በሕይወት በጤና በሀብተ በረከት ጠብቃቸው። አቡነ ዘበሰማያት ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታ ሆይ ዝናዴን ርስትህን ባርክ። አቤቱ ጌታ ሆይ ዝናዴን ርስትህን ባርክ። አቤቱ ጌታ ሆይ ዝናዴን ርስትህን ባርክ። ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ጊዜ በጌታችንና አምላካችን መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛን ካት ቅዱስ ቤተ ክርስቲያንን ጠብቃት። ንጹሕና ቅዱስ ለሆነች ማደሪያ ባደረግካት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ጸልያችሁ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን ጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለ ይባል ሥጋ ሕግና ሥርዓት ደሙ አሸናፊ እግዚአብሔር ልጅ ከድንጋሌ ሕሊና ከድንጋሌ ሥጋ እንደምትሆን ድንግል ማርያም እንዳለችሁ በጌታም ይጠብቃችሁ ለዘላለሙ ብፁዓን ሆኑ ንጹሐን የረሱት ምድር ባለ ለመንግሥተ ሰማያት ይሖ መሐረነ ክርስቶስ ምዕራፍ 12 ባለፈው የቀረንቶን መጽሐፍ ሊጠብቀን ስለ እናቱ እንደዚህ ስለ ማርያም ብለን 12 ጊዜ